ጉድ ጋይስ አንጀቴን ያራሳቺ ያራዲዬ ልጅ አለች እዚህ ጋር ያአራዳ ልጅ ብያታለሁ እንደዚህ ብላችሁ ያስብ አንጀት የሚያርስ ታሪክ ልንገራችሁና አዳሜ ማለት ነው እንዲሆን እየተደረገ ከምትሉ እንደዚህ ልጅ ስማርት ሞራለች ጋር እሺ ግን ብሄር ምንድነው አማራ ነኝ ማለት እኔ ደግሞ ኦሮሞ እና ምን ያገናኛል ፓፓ እኔም ችጋራም ጅሌባ ኢንፍሉዌንሰር ዛሬ ይሄን ቤት እንዘርፈዋለን ማለት ሶ በመጀመሪያ ለፊት ያገኟቸው ነገሮች ማነሳሳት ጀመረ እናም እዚህ ቪዲዮ ላይ የምታዩዋቸው ሁሉንም እቃዎች መግዛት የምትፈልጉ ኢንቦክስ ላይ አዋሩ ሰላም ወዲ ቻናል ቤተሰቦች ሰላም ነው አለው ክብሪ ሰው በጣም ደህና ነኝ። በዛሬው ቪዲዮዎች እያዝናኑ ቁም ነገር አስጨብጣለሁ ያሰብኳቸው ቪዲዮ ሰብሰብ አድርጌላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ብዙ ሰው ጋር እንዲደርስ ደግሞ ላይክ ያደረጋችሁ እኔ ማበረታታት ትችላላችሁ። ስለምታበረታቱ በጣም አመሰግናለሁ። አሁን ቀጥታ ወደ ቪዲዮ ሂሩቴ ቦምባስቲክ ሳይድ አይ አንተ ግን በቃ እኔ ማፍቀር አቁመሃል። የመጀመሪያ ልጃችንን ከወለድን በኋላ በጣም ቋጣሪ ሆናል። በወር 30 ሺህ ብር ታገኛለህ፣ ግን ለኔ ለሚስት ምንም አድርገህልኝ አታውቅም። እኔ በአንተ ቦታ ብሆን ግን በጣም ነበር መንከባከብ። የምር እንደዛ ማድረግ ትችይ ነበር? አዎ ካንተ በጣም የተሻልኩ ባልሆን ነበር። ይገርማል። ነይ እስኪ ተቀመጭ። እሺ ቦታ ሚቀር ደሞዝ ስንት ነበር? 30 ሺህ ብር። እሺ አንቺን ደሞዝ 40 ሺህ ብር እናርገውና መጀመሪያ ደሞዝ እንደተቀበልሽ የምታረጊው ነገር ምን ነበር? በአንተ ቦታ ብሆን በ10 ሺህ ብር ወደ ገበያ ይዤ ወጥቼ የፈለግከውን አረግልህ ነበር እንደሚስት። እሺ ከ40 ሺህ ብር ላይ 10 ሺህ ብር ቀነስን፣ 30 ሺህ ብር ቀረሽ። ቀጣይ የወር አስቤዛና ትራንስፖርትን ጨምሮ በወር 15 ሺህ ብር አጠፋለሁ። እሺ 15 ሺህ ብር ቀርቶናል። ከዛስ አየህ አይደል? ይሄ ሁሉ ወጪ አውጥቼ 15 ሺህ ብር ተርፋለሁ። እሱን ደግሞ መቆጠብ እችላለሁ። አንተ ግን በጣም የምታሳፍር ሰው ነህ። አሃ የመብራትና ውሃ ከፊም ማለት ነው። ለሱ 2 ሺህ ብር ቀንስ። እሺ 13 ሺህ ብር ቀረሽ። ያው ለልጃችን ዳይፐርና ወተት ትገዢለታለሽ። ለሷ 5 ሺህ ብር ብለን ብናስበው ስንት ቀረሽ? ኡፍ 8 ሺህ ብር። እሺ የቤት ኪራይ 30 ሺህ ብር ትከፍያለሽ። ከዛ ደግሞ እንዳትታመሚ ጸልይ፣ ምክንያቱም ከታመምሽ መታከም የለሽም። የኔ ጀግና ባይ ታላቀው። አሁን ተግባብተናል። ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በትግል ይሆናል እንዴ? ታዲያ ምንድነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። እኔ ማስመጥ ላይ ማንንም ያክለኝ የለም። የፈለከውን ቸከሳምጣ የፈለከው። አረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድትታውቂ ይገኛታልሽ። እሺ እንዴት ነህ? ደህና ዴሚ ይባላል። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ። ጉድ ጋይስ አንጀቴን ያራሳቺ ያራዲዬ ልጅ አለች እዚህ ጋር ያአራዳ ልጅ ብያታለሁ እንደዚህ ምላጭ መሆን ነው የሚያስብል አንጀት የሚያርስ ታሪክ ልንገራችሁና አዳሜ ማለት ነው እንዲሆን እንዲተደረገ ከምትሉ እንደዚህ ልጅ ስማርት መሆን አለባችሁ። ጋር ዳም ጋር አሁን ይነበብ እጮኛዬና እኔ የተዋወቅነው በቤተሰብ ነበር እና ማምኛው ነበር ወድጄውም ነበር። እሱም እንደዛው ትንሽ ከቆየም በኋላ የሱም ሆነ ያስተዋወቀችኝ ልጄን ካላገባሽ ብላ ስትለምነኝ የነበረች እናቱ ተለወጡብኝ፣ ጸባይ ተለወጠብኝ። ከእናቱ ውጪ ማንንም አይሰማም። እንደ አሻንጉሊት እናቱ እንዳደረገችው ነው የሚሆነው። አባቱን እንኳን እንዲያገኝ አትፈቅድለትም። ለሴት ልጅ ክብር እንዲኖረው አይፈልጉም። ይሄን ደግሞ አክስት አጎቶቹ የማውቃቸው ቤተሰቦቹ ነግረውኝ ነበር። ፍቅር ያሸንፋል ብዬ የገባውበት ከዛም ግን እንኳን ፍቅር መንግስትም አይገዛቸው። በጣም ይጨቁኑኛል፣ ይቆጣጠሩኛል። ጭራሽ ሳንጋባ ልጅ ውለጂልኝ ያኔ ነው የማምንሽ፣ ለንብረቴ ብለሽ ቢሆንስ የቀረብሽኝ አለኝ። ከእናቱ ጋር ተመካክሮ እሺ ያልኩት የውሸት እርጉዝ ነኝ ያልኩትና ፌክ አልትራሳውንድ ፕሪንት አሳየሁት። ከዛ አመንከኛ አይደል ሽማግሌ ላክ ስለው እናትየው ደውለው ጽንሱን አስወጩ፣ መቼም ልጄን አታገቢም አሉ። እንደውም ሌላ ሴት አግኝቼለታለሁ የተሻለች አሉኝ። ከዛ ደውዬ ነገርኩት። አዎ ካልፈለግሽው አስወጩ ብሎኝ እርፍ። ምንም አላልኩትም፣ ዝም ነው ያልኩት። እነሱ እኔን ሲፈትኑኝ እነሱ ተፈትነው ወደቁ። ከተለያየን 2 ዓመት ሆነን። በ7ኛው ወር አገባው። አሁን የሚያከብረኝ ባል አግብቼ የ8 ወር እርጉዝ ነኝ። እሱ አሁንም እናቱ በስተርጅና ሴት እያቀረቡለት አላገባም አለ።
ማስተላለፍ የፈለኩት ውለጂና እንጋባለን የሚሉ ወንዶች አያገቧችሁም፣ ተጠንቀቁ። እህቶቼ ብዙ ጊዜ እንዲህ የሚሉ ወንዶች ደግሞ በሲንግል ፓረንት ያደጉ ናቸው። ምክንያቱ አይገባኝም። አደራ ፍኖትዬ አስተላልፊልኝ። ብዙ እህቶቼ ሳይፈልጉ ሲንግል ማም እየሆኑ ነው። ጥሩ ህይወት እንኖራለን ብለው ከጋብቻ በፊት አርግዘው ሲካዱ እርጉዝ ሆነው ራሳቸውን እያጠፉ ነው። ወላጅ እያለቀሰ ነው። በክፉ ወንዶች ምክንያት አባት ጠል ትውልድ እያፈራን ነው። እኔስ እግዚአብሔር ረድቶኝ አምልጫለሁ። ያራዳ ልጅ ይግደለኝ። ጋይስ ጋድ ዳም ፕሪቲ ገርል ይው ህይወቷን እያርጋ ሳምራ ቁጭ አረገች። እናትና ልጅ የቤት ዘመዱ ይታያል። ጉድ ሰርተዋት ነበር። እናትየውስ እንደው በስተርጅና እሳቸው ሴት አይደሉም እንዴ? እሳቸውስ ባላቸው በምን ምክንያት ፈቱት? እኔ እናት ዲስሪስፔክት ለማድረግ እና ደረጃ ለመድረስ ፈልጌ ሳይሆን እሳቸው ባላቸው በምን ምክንያት ፈቱ? እና ወንድ ልጃቸው ለሴት ልጅ ክብር እንዲኖረው ያልፈለጉበት ምክንያት ምንድነው? እሳቸው ከባላቸው ጋር በነበሩበት ጊዜ ወይንም ከባላቸው ጋር በወጣትነት ዘመናቸው እንዲከበሩ አልፈለጉም ነበር። this is unexpected። በጣም የሚያሳፍር። እንደዚህ አይነት እናቶች ካላችሁ ከእንደዚህ አይነት ነገር ተቆጠቡ። ሴት ልጅ እንድትበደል አርግዛ አስወጪው። ገለውሻል። አንቺ ብልጽና ስማርት ሴት ባትሆኚ ኖሮ they killed you with a pew pew ልነግርሽ ምገደደው ማለት ነው። already you're dead። በብረትም ሆነ በመድኃኒት ተገለሽ ነበረ። ውርጃ ማለት ከግድያ ምንም የሚተናነስ ነገር የለም። ሂጂና አስወጪው ተባልሽ ከገዛ ሴትዮ እናት። እባካችሁ እንደዚህ አይነት እናቶች ከእንደዚህ አይነት ድርጊታችሁ ተቆጠቡ። እንደዚህ አይነት ማማስ ቦይ ደግሞ ከእናት ጭን ስር መውጣት ካልቻል እድሜ ልክህን የእናት አዛ ይሆን እቤት ውስጥ ታረጃለህ። እናት የሚመርጡልህን ሴት አወድጄሻለሁ አብጄልሻለሁ ስትላት የነበርካትን ፈትነህ ልትፈትን ስትል ተበላ። እሳቴ የገጠመች ማለት ነው። ጎረ ሄልመን ዳም ሰላም። ዛሬ እስኪ አብረን ወደ ስራ እንሂድ። ያው የኛ ስራ የሚሰራው እንደምታውቁት በሌሊት ነው። ብዙ ጊዜ ቀን ቤት የማጥኛ ሰዓቴ ሲሆን ለሊት ደግሞ ወደ ተግባር እገባለሁ። እንደ አንድ ሌባ ኢንፍሉዌንሰር ዛሬ ይህን ቤት እንዘርፈዋለን ማለት ነው። በመጀመሪያ ፊት ለፊት ያገኟቸውን ነገሮች ማነሳሳት ጀመሩ። እናም እዚህ ቪዲዮ ላይ የምታዩቸውን ሁሉንም እቃዎች መግዛት የምፈልጉ ኢንቦክስ ላይ አዋሩኝ፣ በቅናሽ ዋጋ እሸጥላችኋል። ለእናንተ ለፎሎወሮቼ የማልሆነው ነገር ስለሌለ ሌላ እቃ ለማየት ዞር ማለት ጀመሩ። እናም እዚህ ጋር ኪችን ስገባ ማይሆን ነገር ነበር ያጋጠመኝ። እቃውን እንዴት እንዳግማሙት አላውቅም። ምን ግራ ገባኝ። ከዛ ብቻ እቃውን ማጠብ ጀመርኩኝ። ያው መልካምነት ለራስ ነው በሚለው እዚህ ጋር በጣም የምወደው የቲቪ ድራማ ጀምሮ ቁጭ ብዬ እያየው ነው። እናም ዛሬ በዚህ ቪዲዮ ላስተምራችሁ የፈለኩት ነገር በህይወታችሁ ስለሚመጡት ነገር እናም በመቀጠል ቤት ውስጥ አንዳንድ ጩኸቶች ስለሰማሁ ነገሩ ምንድን ነው ምናምን ብዬ መኝታ ቤት ስገባ ባልና ይፈሳፈሱታል ነው የምላችሁ። አሁንም ደግነት ለራስ ነው የሚለው ትዝ ብሎ ላገላግላቸው ሞክሬ ምንም ላላቀቃቸው አልቻልኩም። በቃ ለነብስ ነው የሚፈላለጉት። ጭራሽ እኔንም ጨመሩኝ። እናም በመጨረሻም እዚህ ጋር ቁጭ ብዬ እያማከርኳቸው ነው። በህይወታቸው ውስጥ ያለውን ችግር ለመፍታት እየሞከርን ነው። እግዚአብሔርም ረድቶን ለችግራቸው መፍትሄ ሰጥቻቸው እንግዲህ ምሽታችን እንደዚህ ያገባደናል። በቀጣይ ቪዲዮ እስከምንገናኝ ባይ። እዚህ ጋር ደግሞ ቀዳዳው ሽንት ቤት በምትጠቀሚበት ሰዓት እንዳትቸገሪ እሱን ለማውለቅ ጊዜ እንዳይወስድብሽ በዚህኛው መጠቀም ትችላለሽ። ይከብዳል። እጅሽ ላይ ሲሆን ይከብዳል። ስማቡልት ይከብዳል በጣም። እጅ ላይ ሲሆን የሚከብድ አይነት ስሜት አለው። ነገር ግን ስትለብሹ ምንም አይነት ክብደት አይኖረውም። ልክ ልብስ እንደምትለብሹ አይነት ነው። እርግጠኛ ነኝ ከለበሹ በኋላ ምንም አይነት የመክበድ ነገር አይኖረውም። ይሄኛው ለሼፕ ነው። ልክ እዚህ ጋር የስፖንጅ አለ አይደለ? ይሄ በስፖንጅ ነው። ይሄኛው ደግሞ በሲልከን ማቴሪያል ነው የሚሰራው። ይሄ ላስቲክ ሳይሆን ሲልከን ነው። ይሄን በምትለብሺበት ሰዓት ምንም አይነት ሙቀት አይኖረውም፣ የመክበድ ስሜት አይኖረውም። ፀሐይ ላይ እንኳን ብትሆኚ ይሄ የተለየ የሙቀት ስሜት እዛ አካባቢ እንዳይሰማሽ ነው የሚያደርገው። ብላችሁ ይሄንን አመጣችሁብን። ደግሞ ማቄጭ መሽኛ ያለው ምናምን ከሰውነት ጋር የሚጣበቅ ምናምን እኔ የምለው ማለት ለማን ነው? ይሄንን እንደዚህ ለብሰን ተጨናንቀን እንዲሆነ ምን ታየው ለማን ነው እንዴ? ስኳት እኮ ዝም ብለን ብንጠበጥም የሌለ ነው የሚሆነው። የሌለ ገራሚ ነው የሚሆነው። የሆነ አፍሪካ ያለ እንደውም ሴቶቹን ስኳት ምናምን የሚያሰራ ማለት ነው። እነሱን አሳያለሁ ብሎ እሱ እንደው ፍንድድ ብሎ ቂጣም ሆኖ አቂጦ ቀረ። እኛ እዚህ የማንም አርቲፊሻል ፈረንጅ ያመጣብንን ልጥፍጥፍ የሚል ነገር ሚዝለገለግ ነገር ለዛው መሽኛ ያለው ነገር ፕሮሞት እናደርጋለን። በእውነት ይሄ ፌር አይደለም። ተይ ስፖርታችንን እንስራ፣ ራሳችንን እንጠብቅ፣ ባለን ነገር እንኩራ። ያጌጥንለት ለሰው እንኳን ከሆነ ያጌጥንለት ሰው እንደዛ ያቄጥንለትም ሰው አውልቀ ነው ግዙን ሲያይ ምን ሊለን እንደሚችል አስቡት ሴቶችዬ።
ምንድን ነው የምጎሽማት? ለእኔ አይደል ያመጣው? ትንሽ ላውድ ስፒከር ልትሆን እኮ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የሚገርም ጋሽ የበግ ድምፅና የአውሬ ድምፅ በመቀላቀል አርሶ ትሰራለች። በጣም ባለሙያ እንዴ! ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድን ነው የምትሰሪው? ሽንኩርቱን እኮ በአራቶር እየከተፍኩት እኮ ነው። ማጥለያው ምንድን ነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ነው ጋሽ፣ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድን ነው የጣልሽው? ኧረ አይደለም ጋሽ፣ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው የምትሰሪው? አይደለም ማስታጥልልኝ እኮ ልሰራ። ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ። ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምሰሪው? ስጋ ፍርፍር አይደለ እንዴ? ስሪ ብዬሽ እኮ ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀር አለብኝ እኮ። ምንድነው የሚሉት? ካልሆነ ይድኖታል በቃ። እኔ እንደውም እንዴ እኮ 7 ዓመት ይተመሰከረ እንዳይማቱ ጋሼ። አባቱ አንድ 500 ብር ወያትኝ። እሺ ግን ብሔር ምንድነው? አማራ ነኝ ማለት እኔ ደግሞ ኦሮሞ ነኝ። እና ምን ያገናኘዋል ፓፓ? እኔም ችጋራም ነኝ። ነገር ግን ለሁለታችንም የሚሆን ስራ አሁን አግኝቻለሁ። ተከተለኝ። አየ ያው እንግዲህ እንደነገርኩ ነው። አንተ እዚህኛው ግድግዳ ላይ ላይቭ ትገባለህ፣ እኔ ደግሞ እዛኛው ግድግዳ ላይ ላይቭ እገባለሁ። እንደነገርኩ እናደርጋለን። እሺ ማን ችግር የለውም። ሁላችሁም ኦሮሞ ነን። ሁላችሁም ዳብል ታፕ ያደርጋችሁ። ይሄን ጌም ካሸነፍኩ ሁላችሁም ዳብል ታፕ ያደርጋችሁ። ይሄን ጌም ካሸነፍኩ ክልሉን ይሳደባል። ኤቭሪባዲ ዳብል ታፕ። ገርማምን ቶላ ገርማምን ቶላ። በአንድ ሌሊት ይሄን ያህል ገንዘብ እንሰራለን ብዬ አስቤ አላውቅም ነበር። ያው ማን ሄሎ ቲክቶክን ለመግዛት ፈልጌ ነበር። ስንት ትሉታላችሁ? የቁርጥ ማሳኪ ማቶን ማንተሶ የታመመ ልቤ በዲፎወሶ የታመመ ልቤ በዲፎወሶ። ሁላችሁም እየገባችሁ ፊዮናን እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ በሏት። ምክንያቱም ዛሬ አዲስ ፓንት ገዝታለች። መግዛቷንም በተመለከተ ለህዝቡ ይፋ አድርጋለች። በዚህ መልኩ እንኳን ደስ አለሽ። ስራችሁ ፍሬ ሲያፈራ እንደዚህ በጣም ደስ ይላል። ቀጣይ ደግሞ ባለማንገቻውን ገዝተሽ እንደዚህ ለብሰሽ ለህዝቡ እንደሆኑ ይፋ እንደምታደርጊው ቅንጣት ያህል ጥርጣሬ የለኝም ፊዮና። በጣም በቃ ወደነን ቅንዲ ነው። ከዛ ያን ትንሽ ግን ድዱን ብቻ ላይ ነው ዋናውን አላየነውም። ትንሽ ከለሩ ምናምን አሪፍ ነው፣ ያበደ ነው እውነት። እኔ ምለው ማለት ያው አሁን ይገባኛል እድሜውን ምናምን ተጽዕኖ ሊኖረው ይችላል። ግን እባካችሁ ነገ ስታዩት የምትጸጸቱበትን ቪዲዮ እባካችሁ አትልቀቁ እባካችሁ። እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድን ነው እንደዚህ አይባልም? የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች። ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለወጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቼ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይላ ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ደህና አደርሽ ሰላምዬ። ደህና አደሩ ማዘር። እግዚአብሔር ይመስገን ደህና አደርሽ። በለጠ ወጣ እንዴ? አዎ አሁን ቅርብ ሰዓት ነው የወጡት። አፈሪ ብላኝ በሞትኩ። ቁርስ ሳይበላ በባዶ አፉ ወጣ። ታክሲ አጥቼ እኮ ነው። ዛሬ አመቱ አይደል? መቼም ሰው ለጉድ ነው። ቁርስ እንኳን በልተዋል። ቡና ላፍላሉት ስላቸው እምቢ ብለውኝ ሄዱ። ማን ሰጠው? ከኔ ጋር አብረን በላን እኮ። አንቺ ጥሩ አላደረኩም? ጥሩ አድርገሻል የኔ ልጅ። ኮሽ እንዲህ ነው እንጂ ጎረቤት ለመቼ ነው? አንቺ ሰላም ሰላም ይሽጥፋና
አቤት ማዘር። የቤት ኪራይ እየከፈልሽው መቼ ነበር? አዎ 1 ሳምንት አካባቢ መሰለኝ። ያው 8 ቀን መሆኑም አይደል? አዎ ምን ነው? አይ ምንም። እስቲ አስቢው ስንት ይመጣል? በሰላም ነው? አይ የምን ጥያቄ ነው? አስቢ ያልኩሽ አስቢ። ምን ነው? አዎ 144 ብር አካባቢ ነው። አዎ ቀሪው 360 ይመጣ። ገንዘብሽን ይዘሽ ከቤቴ ውልቅ በይ። የኛ ባለ ቁርስ ከባለቤቱ ያወቀ ጎረቤቱን አሉ። ጆዬ ብራዘር አቺ ብራዘር አለሽልኝ። አማኑ ስማ፣ እርዝ ፕላት ናት ወይስ ክብ ናት? ክብ ናት። ተሸውደሃል ጆዬ፣ ተሸውደሃል። እድሜያችንን ሙሉ ተሸውደናል። ዓለም ፍላት ናት። ፍላት ቂጣ እና ማለት ነው። ዙሪያ አንታርክቲካን የከበበን። ከዛ ውጭ በጣም ብዙ ሲቪላይዜሽኖች አሉ ይባላል። ያው ትንሽ እንግሊዝኛ ታውቂኛለሽ። እና እነዛ ሲቪላይዜሽኖች እኛ የምናሳልፉ መከራ የላቸውም። እኛ ታሳሪዎች ነን፣ የእነሱ ታሳሪዎች ነን ይባላል። እስረኞች ነን በሚገርም ሁኔታ። እና ዙሪያው ተከቦ እየተጠበቀ ነው ያለው። የዓለም መንግስታት ከዚህ እንድንወጣ ምናምን ነገር አይፈልጉም። ተከፍሏቸው ነው እዛ ጋር ልክ አንታርክቲካን ስትጨርስ ማለት ነው እንዳትወጣ የሚከለክሉ ፍጥረቶች አሉ ምናምን ነገር ይባላል። የእውነትህን ከሆነ በጣም አስወር ጋድ ማን አስወር ጋድ። ምንድን ነው ታዲያ? ምንድን ነው የሚጠብቁን? አንታርክቲካ እንዳንወጣ ምንድን ፔንጉኖቹና ፖላር ቤሮቹ ናቸው ይባላል። ባልተብየው አስከፍቷታል። በኋላ ላይ ሳጣራ ጭራሽ የቤት እቃዋን ሁሉ ሽጣለች። አላላ እዚህ ደረጃ አስደረሳት። ምንድን ነው እንዲህ ሳት ፖስት ምናምን የሆነ የተጎዳች ነገር ያለን እስቲ የሆነ ነገር ሆናለች ብዬ መጠርጠር ጀመርኩ። ከሰብሰብ ብዬ ማየት ጀመርኩኝ። ከዛም ደግሞ ዞር ብዬ ሳይ የእሱንም ነገር ሼር ስታደርግ አየኋት ማለት ነው። አሃ አልኩኝ፣ እቺን ነገር እኔ ማሳልፊያታለሁ። አንዳንዴ ሚዲያ ላይ ወሬ ሲወራባችሁ ወሬውን ለመሸሽ ስትሉ ምንም እንዳልተፈጠረ ታደርጋላችሁ። መጀመሪያ ግን ያጋለጣችሁት ነገር አለ። ራሳችሁ ቤታችሁን ያሳያችሁን ነገር አላችሁ። አስቀይማታል። እቺ ሴት ተቀይማለች። እኔ ምን ናስኪ ቁጭ በል አንተ እያጨስኩ ነው የምናገሩት። እና ቁጭ በል እኔ እናንተማ በጣናችን ዙሪያ በሲኒ ዙሪያ ማውራት አለብን። እና ቁጭ በል ድጋሚ ብትፈጠር ድጋሚ ብትኖር ድጋሚ ወደፊት ብትሄድ ድጋሚ ዙጥ ብትል የዚችን አይነት ሚስት አታገኝም። እኔ ስነግርክ እነዚህ ልጆች አዎ ተለያይተናል እንዲያደርጉኝ እንዲያደርጋኝ ምናምን እያሉ መተው ቢነግሩን ማለት ነው። አይዞሽ በቃ እንግዲህ ከማለት ውጪና ማለት ነው። እዩኝ ብላችሁ ነበረ ጡጡጡጡጡሩ ከማለት ውጪ ማለት ነው። ምንም እናመጣላቸው ነገር አለና ነው እንደዚህ የምናስጨንቃቸው።